አርሰናል ብሩኖ ጉማሬዥን ለማስፈረም ያቀረበው ጥያቄ እንደተጠበቀው ውድቅ እንደተደረገ የሚያሳዩ መረጃዎች እየወጡ ይገኛል። አዳዲስ የወጡ የዝውውር ዜናዎችን አጠር አድርገን እንመልከት። ፎሎ እያደረጋችሁ እስከ መጨረሻው ተከታተሉ። አሁን ላይ በወጡ መረጃዎች መሰረት አርሰናል ለኒውካስትል ያቀረበው የ70 ሚሊዮን ፓውንድ ጥያቄ ውድቅ እንደተደረገ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። አሁንም ቢሆን አርሰናሎች ዝውውሩን ለመጨረስ እየሰሩ ይገኛሉ። ኒውካስትሎች ከዝውውሩ ከ80 እስከ 85 ሚሊዮን ፓውንድ ይፈልጋሉ። አርሰናልን በሌላ ጥያቄ ተመልሶ እንደሚመጣ መረጃዎች ጨምሮ ዘግቧል። ግራ ክንፍ በኩል ያለውን ሁኔታ ስንመለከት አርሰናል አሁንም በጣም ብዙ ተጫዋቾችን እየተመለከተ ይገኛል። ነገር ግን የትኛውን ተጫዋች ለማስፈረም ሙከራ እያደረገ እንደሆነ የሚያሳይ መረጃ አልወጣም። ጋብሪኤል ማርቲኔሊም ክለባችን በግራ ክንፍ በኩል ተጫዋች እስካላስፈረመ ድረስ ከክለባችን እንደማይለቅ መረጃዎች ጨምረው ዘግበው ዊሊያም ሳሊባ ቦታ አሁንም ቢሆን አርሰናል ኮንሳን ከአስቶን ቪላ ማስፈረም ይፈልጋል። ነገር ግን በአስቶን ቪላ እና በአርሰናል መካከል በጣም ትልቅ የዋጋ ልዩነት እንዳለ መረጃዎች ዘግበው አርሰናል ለዝውውሩ እስከ 35 ሚሊዮን ፓውንድ ለመክፈል ፈቃደኛ ናቸው። ነገር ግን አስቶን ቪላዎች ከዝውውሩ እስከ 60 ሚሊዮን ፓውንድ እንደሚፈልጉ መረጃዎች ጨምረው ዘግበው የተሰሙት የዝውውር መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። አርሰናል አረረ ወያሊት አርሰናል የሪያል ማድሪዱን ኮከብ ቬኒሲየስ ጁኒየር ለማስፈረም ማለት ነው ፍላጎት እንዳለው በአሁኑ ሰዓት ታማኙ ጋዜጠኛ ዴቪድ ኦርንስታይን ነው እንግዲህ እየዘገበ የሚገኘው ማለት ነው። ያው በቦርዱ እንደጸደቀ ነው እንግዲህ የሚነገረው ማለት ነው። ይህንን ተጫዋች ለማስፈረም ፍላጎት አላቸው። ከሪያል ማድሪድ ጋር ያለው ነገር ስለ ተጫዋቹ እያጣሩ እንደሚገኝ ነው እንግዲህ በአሁኑ ሰዓት እየተዘገበ የሚገኘው። ለማንኛውም ጠቋሚ እንዳትሆኚ ብቻ እንጂ የመንገር ችግርሽ ተፈታ። በቃ ብታገኝ የኛዎቹን ፈርዘዋል እኮ ግን ለማንኛውም መቻቸው። ቆይ አንድሬ ቤርታ ቆይ ጉማሬሽ ጋር ሄዶ ብሎ ነው የሚመጣው። አንድ የሚረባ ንግግር ቆይ አይ ምንድነው የምትነጋገሩት? ዙር መስኮቱ እኮ ከተከፈተ ሮጀርስ ምናምን ተባለ። ሮጀርስ ተቀማ። አሁን ደግሞ ማድሪድ ወደ ማድሪድ ሮድሪን ሊያጣ ያለው ማንቸስተር ሲቲ የሱ ምትክ ከፕሪሚየር ሊግ ማስፈረም ይፈልጋል 100% ደግሞ እነሱም አሁን ከያዟቸው ቅዱስ መሃል ሞሮኮዊንና ጉማሬሽን ነው። ያን ሞሮኮዊ 1 አመት ሊል እንዲቆይ ይፈልጋሉ። ሊል በዛ መንገድ ብቻ ነው የሚሸጥ የሚፈልገው። ሁለተኛው አማራጭ ደግሞ ጉማሬሽ ነው። ደሞዝ ጨቃሩ ያቀርብለታል። አርሰናል የሚባል ቲም አላቅም ብሎ ይሮጣል እዛ። እኔ በዚህ ልክ መጀነን እሺ። አሁን ይሄም ደግሞ ከፈረመ እኔ እየተነጋገሩ ነው ይባላል። ምንድነው አፏጭቶ ነው የሚመጣው? ቤርታ ለምንድነው አንድ ቁም ነገር አንድ የሚረባ እኮ ወሬ የለም። ዛሬም ስትገቡ እንደውም መጀመሪያ የዛሬ ወር የሚወሩት ወሬዎች አሁን ከሚወሩት የተሻለ ናቸው። በቃ ኒውካስትል አርሰናል በይፋ ምንም አይነት ንግግር አላደረገላቸውም። በዚህም ተጫዋቹን እየረበሹት ስለሆነ በዚህ ቴክኒክ ወሬ ተናዷል የሚል መረጃ ይወጣል። አርሰናል ሄዶ እሙ ብሎ ነው እየተመለሰ ያለው። ግራ ገባኝ። አውርስ ከብሩኖ ጊሜሬሽ ጋር በተያዘ አዲስ ነገሮች እየተሰሙ ይገኛሉ። ከዚህ በፊትም በተደጋጋሚ መተነበታል። አዲስ ሰበር ዜና ስለሆነ ነው በይሳት እንጂ ከስቱዲዮ ላይ ሆኜ ባቀርብላችሁ ደስ ይለኝ ነበር። ያው ከስቱዲዮ ከወጣው በኋላ የተሰማ ጉዳይ ስለሆነ ነው። እንደምታውቁት ኒውካስትል ዩናይትድ በአርሰናል አፕሮች በአርሰናል እየመጣ ባለበት መንገድ አርሰናል ዝውውሩ ለማጠናቀቅ እየሄደ ባለበት ርቀት ደስተኛ አይደሉም። ምክንያቱም ኒውካስትል ዩናይትዶች ዲማንድ እያደረጉ የሚገኙት ፊ አለ 80 ሚሊዮን እና ከዛ ፕላስ ወይም 80 ሚሊዮን እና ከዛ በላይ ማለት ነው። ምክንያቱም ለዚህ ተጫዋች በጥር ወር 2022 ለወጡበት ዋጋ መጠን 40 ሚሊዮን ስለሆነ ማለት ነው። ቢያንስ እጥፍና ከዛ በላይ ማትረፍ አለብን የሚል እቅድ አላቸው። መልቀቃችን የግድ ከሆነ በሚል እሳቤ እንደምታውቁት እስከ 2029 የሚያቆይ ውል አለው ብሩኖ ጊሜሬሽ። ተጫዋቹ ፐርሰናሊ ጨርሷል። በቃ አርሰናል ለመቀላቀል ዝግጁ ነው። ሁሉንም ነገር ጨርሷል። የግል ጥቅም ለጥያቄ የሚቀርቡ ጉዳዮች አሉ። ገንዘብና ገንዘብ ነው። አርሰናል በዚህ ደረጃ ለምንድነው ተንቀራንፎ እየሄደ ያለው የሚል ጥያቄ ብዙዎቻችሁ ነው። ሁለቱ ሰበር ዜናዎች ምንድናቸው? አንደኛው ቼልሲ እዚህ ዝውውር ውስጥ ገብቷል የሚሉ ጉዳዮች ነበሩ። ይሄ ሐሰተኛ መረጃ ነው። ቼልሲ እዚህ ዝውውር ውስጥ ያለው አላጅ ቤሆቪች የተባለ 18 ዓመት ተስፈኛ ወጣት ኮከብ ተጫዋች ከሌቨርኩሰን አይ ቲንክ ኳተር ላይ አሪፍ ጎል አግብቶ ነበረ። ቦስኒያና ሄርዘጎቪና ነው የሚጫወተው ልጁ። እሱን ለማስፈረም ነው ጥረት እያደረጉ ያሉት። ስለዚህ ለብሩኖ ጊሜሬሽ አሁንም ከፊት ያለው አርሰናል ነው። ትልቁ ጥያቄ ግን ዝውውሩን ቶሎ ማጠናቀቅ አለባቸው። አርሰናል በዚህ ዝውውር እንደዚህ ዝውውር ጉዳይ ላይ በዋጋ ተመን ሲፈተኑ ለመጀመሪያ ጊዜ አይደለም። ኢቨን በቪክተር ጊዮኬሬሽ ጉዳይ ምን ያክል ተፈትነው እንደነበር የምታውቁት ጉዳይ ነው። ልጁ ግን አርሰናልን ስለፈለገ ብቻ ዝውውሩ ተሳክቷል። ብሩኖ ጊሜሬሽ አርሰናልን ብቻ ነው የሚፈልገው፣ ዝውውሩ ይሳካል። ይሄ የሚቀር ጉዳይ አይመስለኝም። ቤን ጃኮብስ፣ ሌሎችም ትራንስፈር ማርኬትን ጨምሮ የዝውውር ጉዳዮች ላይ ትኩረት አድርገው የሚሰሩ ጋዜጠኞች በዝርዝር እየዘገቡት ይገኛሉ። 28 ዓመት ላይ ነው የሚገኘው። የስራ ትጋቱን ምኑን ዝርዝር ነጥቦችን ከዚህ በፊት ብዙ ቪዲዮ ሰርቻለሁ ስለ ብሩኖ ጊሜሬሽ። አሁን ባለው ወቅት አይነታ ግን አርሰናል ሊያቀርቡ ያሰቡት 70 ሚሊዮን ላይ አትሊስት የተወሰነ ገንዘብ መጨመር አለባቸው የሚል እምነት አለኝ እኔ ፐርሰናሊ። እንደዛ ካልሆነ በስተቀር ከ80 በታች ገንዘብ ለመቀበል ዝግጁ አይደሉም ኒውካስትል ዩናይትዶች። እንደምታውቁት ዮሐን ማንዛምቢን ጨምሮ ሌሎች ተጫዋቾችንም ተቀድመዋል፣ ተነጥቀዋል ኒውካስትሎች። ስለዚህ ቦታው ክፍት እንዳይሆንባቸው ስጋት አላቸው። ቶናሊ ሸኝቷል፣ ጎርደንን ሸኝቷል። ከሁለት ተጫዋቾች ብቻ እንኳን ወደ 170 ሚሊዮን ነው ያገኙትና ስቲል አሁንም ግን ስብስባቸው በጣም ክፍተት እንዳይኖርበት ስጋት አላቸው። ብሩኖ ጊሜሬሽ አምበልም ጭምር መሆኑን አትርሱትና አሁን ደግሞ ያው አንድ ተጫዋች ደግሞ ህልሙን ኦን ማድረግ ይፈልጋል። ህልሙን ስላችሁ የትኛውም ተጫዋች በተጫዋችነት እድሜው ላይ በቃ
የሆነ ክለብ ላይ ይጫወታል። ከዛ በኋላ ደግሞ የሆነ ስኬቶችን አስመዘገብኩኝ ማለት ይፈልጋል። በብራዚል ብሔራዊ ቡድን ከፍተኛ አሲስት በአንድ ቶርናመንት ያደረገ ተጫዋች ነው ብሩኖ ጊሜሬሽ። ላይን ብሬኪንግ ፓሶቹን ምን ያክል ሰንጣቂ ኳሶችን መስጠት እንደሚችል አመላካሽ ጉዳይ ነው። ስለዚህ ተጫዋች የኦዴጋርድንም ክህሎት ከኳስ ውጪ ደግሞ ያለውን የራይስን ክህሎት አብሮ ያዋሃደ ተጫዋች ነው ማለት ነው። ይሄ ደግሞ ዴክላን ራይስ ከ5300 ደቂቃ በላይ የተጫወተ ሰውነቱ የተንኮታኮተ ተጫዋች ነው። 6-8 መጫወት ስለሚችል በደንብ ረፍት ይሰጠዋል ተብሎ ይገመታልና ዙቢሜንዲን ከብሩኖ ጊሜሬሽ ጋር በማዋሃድ ሚኬል አርቴታ ቀጣይ ዓመት የመምጣት ግዴታ ስላለበት ዝውውር የሚቀር አይመስለኝም። ግን ገንዘቡን ከፍ ማድረግ አለባቸው። በሰባ የሚጠራቀቅ ዝውውር እንዳልሆነ ለመናገር ያክል ነው ማለት። አርሰናል ዛሬ ቪክቶር ዩክሬሽን ካስፈረምኩኝ 1ኛ ዓመት ሞላኝ፣ ኤዜን ካስፈረምኩኝ፣ ማዶኬን ካስፈረምኩኝ፣ ክርስቲያን ኖርጋርደን፣ ክርስቲያን ሞስኬራን ምናምን ካስፈረምኩኝ ዛሬ 1 ዓመት ሆነኝ እያለ ቪዲዮ እየሰራ ፎቶ እየለቀቀ አኒቨርሰሪ ያስፈረመበትን አኒቨርሰሪ እየሰራ ነው። ይሄ ደግሞ የትንሽ ክለብ ሜንታሊቲ ነው፣ ልክ አይደለም ስል አረ ተረጋጋ ምናምን እያላችሁ ኮሜንት የሰጣችሁኝ ሰዎች ግን ማለት ያማችኋል። ምናችሁን ነው የሚያማችሁ? ስለምን መረጋጋት ነው የምታወሩት? ሐሳብ ነው እኮ እዚህ ጋር የተሰጣችሁ ማለት ነው። ኦኬ አዳዲስ ተጫዋቾችን እንደማስፈረም አዳዲስ ተጫዋቾችን አስፈርሞ ለክለቡ እንደማስተዋወቅ የዛሬ ዓመት እኮ እንትናን ካስፈረምኩት 1ኛ ዓመት ሆነኝ እያሉ ልደት ማክበር፣ ተጫዋች ያፈረመበትን ቀን አኒቨርሰሪ ማክበር የትንሽ ክለብ ሜንታሊቲ ነው። እነ ክሪስታል ፓላስ፣ እነ ወልቨርሃምፕተን ወንድረስ፣ እነ አስቶን ቪላ፣ እነ ዌስትሃም ማለት ኖኒ ማዶኬን እኮ ካስፈረምነው እኮ 1 ዓመት ሆነን እኮ በዚህ ቀን ነበር ለኛ የፈረመልን እያሉ ልደት ሲያከብሩ አይታችሁ ታውቃላችሁ? እኔ እንጃ አላውቅም። እኔ እንጃ ወይ ተሳስቼ ይሆናል አላውቅም። ቻምፒየን የሆነ ቡድን ነው። የፕሪሚየር ሊጉን ዋንጫ ያሳካ ቡድን ነው። የአውሮፓ ቻምፒየንስ ሊግ ዋንጫ ለማሳካት ደግሞ ሁሉንም ዋጋ ከፍላለሁ እያለ ያለ ቡድን ነው። የእንግሊዝ ፕሪሚየር ሊግ ደግሞ ዋንጫውን ደግሜ ባክ ቱ ባክ አነሳለሁ እያለ ያለ ክለብ ለምንድን ነው እንደ ትንሽ ቡድን ሜንታሊቲ ለምንድን ነው የሚጫወተው? እናንተ ደጋፊዎች ስለምንድን ነው የትንሽ ክለብ ደጋፊ ሜንታሊቲ የሚኖራችሁ? ለምንድን ነው ትልቅ ቡድን ነው እየደገፍኩ ያለሁት የኔ ክለብ በጣም ትልቅ ነው የሚል ሜንታሊቲ ለምን የላችሁም ነው? እኔ እንደ አርሰናል ደጋፊ የረጅም ዓመት አርሰናል እንደደገፈ ደጋፊ ዛሬ ኖኒ ማዶኬን ካስፈረምኩኝ 1 ዓመት ሆነኝ፣ ኖኒ ማዶኬን ካስፈረምኩ 2 ዓመት ሆነኝ፣ 3 ዓመት ሆነኝ እያለ ልደት ሲያከብር አኒቨርሰሪ ሲያከብር ሳየው አፍራለሁ። እንዴ ምን ሆናችሁ ነው? ይሄ ተረጋጋ ምናምን አያስፈልም። ኮሜንት ላይ ተረጋጋ ምናምን የምትሉ ሰዎች አይገናኝም። ምን ያወራሁት ነገር ገብቷችኋል አይደል? ኦኬ ትኮሩበታላችሁ እናንተ። ዙቢሜንዲን ካስፈረምነው እኮ ዛሬ 2ኛ ዓመት ሆነ 3ኛ ዓመት ሆነ እያለ ልደት ሲያከብር ትኮሩበታላችሁ ማለት ነው። እንደዛ ነው። እስኪ ሀሳባችሁን በድጋሚ ንገሩኝ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። ቤተሰቡ ይመቻችሁ። አርሰናልና ብሩኖ ጉማሬስ እኮ የተስማሙት ያኔ ብሩኖ ጉማሬስ ልቀቁኝ፣ ወደ አርሰናል መግባት ፈልጋለሁ፣ ሻምፒዮኖቹ መቀላቀል ፈልጋለሁ ያለ ሰዓት ነው የዛኔ ነው የተስማሙትና አሁን እኮ በጣም የሚገርም ነው አሁን ላይ ማውራታቸው ማለት ነው። የምሬ ነው የምላችሁ። ስፔሻሊ እንደዚህ የዜና ምንጮች የሚባሉ ሶርሶች የሚባሉት ሰዎች ወይ ግለሰቦች ምን መሰላችሁ የሚያደርጉት? በጣም አሁን የኛ የአርሰናል የደጋፊዎችን ስሜት ስለሚያውቁ በጣም ስፔሻል በዚህ ትራንስፈር ላይ በጣም ስስ ብልታችንን ስላወቁ በቃ እየቀለዱብን ነው። በቃ አንዱን ዜና 46 ጊዜ ነው የሚያወሩት። አንዱን ዜና እየደጋገሙ ነው የሚያወሩት። አርሰናል ዛሬ ለብሩኖ ጉማሬስ 70 ሊያቀርብ በቃ ተሰብስበው አወሩ። አርሰናል ዛሬ 70 ሊያቀርብ እየሄደ ነው። አርሰናል 70 ሊያቀርብ ነው ምናምን በቃ እንደዚህ አይነት ዜና እኮ የሚያወሩት የተጨበጠ ነገር እኮ የለም። አሁን የምሬን ብላችሁ ከላስት ዊክ እስከ ዛሬ ድረስ እስካሁን ሰዓት ድረስ ተመሳሳይ ዜና እየሰማን ያለው ነውና ለማንኛውም የተጨበጠ ነገር አሁን በቅርቡ እንሰማለን ብዬ አስባለሁ። የምሬን ነው ብላችሁ እንሰማለን ብዬ አስባለሁ አርሲዎች። ለማንኛውም ያን ያህል ማውትጓጉ ሪላክስ እያደረጋችሁ ጠብቁ። አሁንም ምንም እንዳታስቡ አርሲዎች፣ we are champion of England ምንም እንዳትጨናነቁ። ለማንኛውም እንደዚህ አይነት ማሊያዎች አሁን የምትፈልጉ ከሆነ ባይሌ ባለንክ የገባችሁ ላው 20 ሚሊዮን ፕሮሞ ኮድ ይጠቀማችሁ ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ ዴሊቨሪ ይደረግላችኋል። አግኝታችሁ ነው። ይመቻችሁ።